ዱባይ ሜትሮ ውስጥ ስትገቡ በጣም ጥንቃቄ ያስፈልጋል። ብዙ ነገሮች አሉ። ስህተት አለ። ደግሞ እዛ ጋር ትንሽ ከተሳሳታችሁ በቃ ያው ቀጥታ ያው ክፍያ አለው። ቅጣት አለው 300 እስከ 200 እስከ 300 ድረስ ድርሃም የሚሆን ቅጣት አለው። ያንን ለመክፈል ትገደዳላችሁ ማለት ነው። ህጉን ጠብቆ መጓዝ ግድ ይላል ማለት ነው። መጀመሪያ ስትገቡ ካርድ ታወጣላችሁ በ25 ብር ያንን ካርድ ይዛችሁ ነው ስካን እያደረጋችሁ ስትገቡ። ስትወጡም ስካን ታደርጋላችሁ ምክንያቱም ያው ክፍያ በኤሌክትሮኒክስ ስለሆነ በማሽን ስለሆነ እዛ ጋር በራሳችሁ ነው የምትከፍሉት ሰው የለም ማሽኑ ጋር ነው እናንተ እንትን የምትሉት። እና በጣም ጥንቃቄ ያስፈልጋል። የሰው በጣም ሰው አለ በጣም የሰው ግፊ አለ እዛ ጋር ሊደናገራችሁ ይችላል። በተለይ የመጀመሪያ ጊዜያችሁ ከሆነ በጣም አስቸጋሪ ነው። እየጠየቃችሁ ነው መሆን ያለበት በቃ ጠይቃችሁ መረዳት ነው። ከዛ ውጭ ዱባይ ሜትሮ በጣም ምቹ ቦታ ነው። ምቹ የትራንስፖርት መጠቀሚያ ነው። ግዴታ ታክሲ መጠቀም አይጠበቅባችሁም ደስ የሚል ነው። ሁሉም ህግና ስርዓቱን አክብሮ የሚሄድበት ቦታ ነው። ለኢትዮጵያውያኖች ብዙ ጊዜ እዛ ቦታ ላይም የኢንዲያኖች ፓኪስታኖች በብዛት ይጠቀሙታል። የውጭ ዜጎች ያው ሀገሬዎቹ ባይኖሩም በአብዛኛው ኤሲያውያኖች ናቸው የሚጠቀሙት አፍሪካውያኖችም አሉ። በተረፈ በጣም ደስ የሚል ኤክስፒሪያንስ ነው። በጣም ደስ የሚል ኤክስፒሪያንስ ነው። ዱባይ ሜትሮ ማለት ዘመናዊ ከመሆኑ ጋራ በቃ እያንዳንዱ እዛ ጋር ስትሄዱ እንትን ይላችኋል ማለት ነው አለ። ምክር ይሰጣችኋል የት መውረድ ያለባችሁን ቦታ ይነገራችኋል። እያንዳንዷን ፌርማታ ይናገራል። እዚህ ጋር ደረስን ቀጣይ እዚህ ጋር እንደርሳለን ምናምን እያለ በቃ እያንዳንዷን የፌርማታ እንትን እያለ ከዛ ውጪ ደግሞ የተለያዩ ህጎችን እዛ ውስጥ መጣስ የሌለባቸው ህጎችን እየነገራችሁ እያስተማራችሁ ነው የምትጓዙት ማለት ነው። ደስ የሚል ኤክስፒሪያንስ ነው ማለት ነው። ከዛ ትወርዳላችሁ ወደ ከወረዳችሁ በኋላ ደግሞ ወደ ሰፈራችሁ ለመሄድ ያው ታክሲም መጠቀም ላይጠበቅባችሁ ይችላል። በእግራችሁም ሊሆን ይችላል ምክንያቱም ዱባይ ሜትሮ በየሰፈሩ አለ በየአካባቢው። ታክሲም ካስፈለገ ደግሞ ራይድ ያለው ኢትዮጵያ ነው። እንደ ኡበር አይነቶች አሉ የተለያዩ የዘመናዊ ትራንስፖርት ሰጪ አፕሊኬሽኖች አሉ እነሱ ጋር ደውላችሁ ማስመጣት ትችላላችሁ። ከዛ ውጪ በጣም ምርጥ ኤክስፒሪያንስ ነው የሚኖራችሁ ዱባይ ውስጥ። ቱሪስት በጣም የሚበዛበት ቦታ ነው።